ውሻ ጉድ ሰራኝ። አንድ ላጤ ጀለሴ የተከራየበት ግቢ ብዙ ጊዜ እመላለሳለሁ። አከራዮቹ ሁለት የደረሱ የሚያማምሩ ሴት ልጆች አላቸው። ሁሌ በውስጤ ከሱ አይን ያውጣችሁ እላለሁ እና ሁሌ እርሱ ጋር ሲሄድ ምን እንደሆነ ባላቅም በቃ በሌለኝ ሰውነት እወጣጠራለሁ፣ እንደ ጀግና ይሰራራኛል፣ እኮፈሳለሁ፣ እጀነናለሁ። በሆነ አንድ ቀን ግን ከተሰቀልኩበት ወርጄ ኩስምን የምልበት አጋጣሚ ተፈጠረ። ግቢያቸው ውስጥ የሆነ ቀውጢ ድግስ ተዘጋጅቶ የተራረፈ ምግብ፣ ስጋና አጥንት ቆሻሻ መጣያ ላይ ተጥሎ ውሾች ተሰብስበው ጎትተው ሊወስዱ ሲሉ አስጥለዋቸው ከግቢ አስወጥተው ዘግተውባቸዋል። እኔ ጓደኛዬ ጋር አምሽቼ ከግቢ ልወጣ በሩን ስከፍት አንድ የተማረረ ግቢው እስኪከፈት አሰፍስፎ የሚጠብቅ ውሻ ቆሟል። ቀለል አድርጌ ሂድ አተ ስለው ሊሄድ ነው እንዴ? ጭራሽ ተወርውሮ ሊወጣብኝ ሲል በድንጋጤ በሳክስፎን የታጀበ ኦፔራ አይነት ድምፅ በማውጣት ጮኬ ካራቴ ከደቡብ ጭፈራ የቀላቀለ ግራ አነሳስ በማንሳት ወደ ውስጥ የሚከፈተውን የግቢውን በር ወርውሬ ወደ ውጭ ከፈትኩት። በዛችው ቅጽበት እነዛ ስጀነንና ስኮፈስ የሚያዩኝ እህታማቾች በር ላይ ሆነው አይተውኝ ነበር። አንዷ ቀስ ብላ ፈርቶ ነው እንዴ ብላ ሳቋ ሲያመልጣት ሰማሁ። በእርግጥ አይደለም፣ እንደዛ ስጀነን ለሚያውቁኝ ለነርሱ ቀርቶ ያወጣሁትን ድምፅ የሰማና የድንጋጤ ግራ አነሳሴን ያየ ማንኛውም ሰው ከመሳቅ ወደ ኋላ አይልም። ያበሳጨኝ ደግሞ የውሻው ማሽቃበጥ። ወንድ ነው መሰለኝ ሴቶቹ ሂድ ሲሉት ባንዴ ሄደ። ከዛ እያዩኝ መወጠሬ ኮስምኖ እየወጣሁ ለምን መጀነኔ ገደል አይገባም? ውሻዎቹ ሰው ቢሆኑም እኮ የፈለጉት ነገር ተነጥቆባቸው ከመጉዳት ወይ መግደል አይመለሱም። እንደውም ሰው አንዱን ቢነጥቁት በሌላው ተስፋ ያደርጋል። ውሻ እኮ አንድና አንድ ስጋና አጥንት ነው ፍላጎቱ። ባለቤቶቹ አስጥለው ያባረሩት ሳያንስ እኔም ድጋሚ ትርፍራፊ ስጋውን አስጥየው ሊምረኝ ነው። ቢያንስ ሌላው ቢቀር ስጋ ቢያጣብኝ እንኳን እንደ አጥንት ይግጠኛል እንጂ ለምን አልኮሰምንም? የተጋጋጠ ግማሽ ሰውነት ይዤ ከምኮፈስና ከምጀነን ሙሉ ሰውነት ይዤ ብኮሰምን ይሻላል። እንደ ሰው ተነጋግረህና አስረድተህ ከማትግባባው ፍጥረት ጋር የምን መደፋፈር ነው እያልኩና ለፍርሃቴ ምክንያት እያበጀው ቅሌቴን ተከናንቤ ወደ ቤቴ አቀናሁ። ተሳሳትኩ እንዴ?